በኦንላይን ስራ ምንም አይነት ገንዘብ ሰርታችሁ ለማታውቁ ዛሬ ጸዴ ዜና ይዤላችሁ መጥቻለሁ። ገና እንደተመዘገባችሁ ብቻ $2 የሚሰጣችሁን ጸዴ ፕላትፎርም ይዤላችሁ መጥቻለሁ። ይህ ፕላትፎርም ገና ስትመዘገቡ ነው $2 የሚሰጣችሁ። በጣም ቀላል ነው። 3 ቀላል ስቴፖች ብቻ ናቸው ያሉት። ይሄንን ስላደረጋችሁ ብቻ ይሰጣችኋል። እንዲሁም ደግሞ ታስክ የለውም፣ ኢንቫይትም አይጠየቅም። ከናንተ የሚጠበቀው ምንድነው? ሳይን አፕ አድርጋችሁ አድሬሳችሁን መላክ ብቻ ነው። ቲአርሲ አድሬሳችሁን ትልካላችሁ፣ ቀጥታ ወደ ባይናንሳችሁ ዶላራችሁን ይልክላችኋል ማለት ነው። ይሄንንና መሰል ጸዴ ኦንላይን ስራዎች ወደ እናንተ እንዲደርሱ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ይሄን ቪዲዮ ላይክ ማድረግ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የተለያዩ ኦንላይን ስራዎች ይሄንንም ሊንክ የምንለቅበትን የቴሌግራም ቻናላችን ኤቢቴክ ሰባ ብላችሁ ተቀላቀሉ። በስማችን የተከፈቱ ፌክ ቻናል ስላሉ ይህ ከ30,000 በላይ ተከታይ ያለው ቻናል ብቻ ነው የኛ። ወደ ቪዲዮ እንሂድ። እሺ $2 ሪዋርድ ለመውሰድ ወደ ቴሌግራም እንገባለን። ከዛ ሊንኩን እንደዚህ አስቀምጬላችኋለሁ። ሊንኩን የት እናገኘዋለን ካላችሁ ቻናል ላይ ታገኙታላችሁ። እሺ ሊንኩን ከነካ በኋላ እንደዚህ ይመጣልና ከዛ ምን እናደርጋለን? እዚህ ጋር ዩዘር ኔማችን ከላይ ዩዘር ኔም የሚለው ቦታ ላይ ስም እናስገባለን፣ የፈለግነውን ስም። ከዛ ለምሳሌ እኔ ኤቢቴክ ብዬ ላስገባ፣ እናንተ የፈለጋችሁትን ስም ነው የምታስገቡት። እያንዳንዱ ነገር ስቴፕ በስቴፕ ተከተሉኝ። ከዛ ከስር ፓስወርድ ይላል። ማትረሱትን ፓስወርድ አስገቡ። 4 ዲጂት ጀምሮ የፈለጋችሁትን ፓስወርድ ማስገባት ትችላላችሁ። እኔ 4 ዲጂት ብቻ ፓስወርድ ካስገባው ይበቃኛል ብያለሁ። ስለዚህ የፈለኩትን ፓስወርድ እዚህ ጋር አስገባለሁ። እናንተ ማትረሱትን ፓስወርድ እና ዩዘር ኔም እዚህ ጋር ምትረሱ ከሆነ ስክሪንሾት አድርጉት እንዳረሱት ማለት። ከዛ ወደ ታች ታደርጉና እዚህ ጋር ቬሪፊኬሽን ኮድ የሚለው ላይ እዚህ ጋር ከጎን የተጻፈ አለ፣ ድብዝዝ ብሎ የተጻፈውን እሱን ነው ደግማችሁ ምጽፉት። እዚህ ጋር ያለው ለምሳሌ 6266ን ጻፍኩኝ መልሼ ማለት። ከዛ ሬጂስተር ስለው ለምሳሌ እንደዚህ ዩዘር ኔም ኢዝ ኦልሬዲ ሬጂስተርድ ካለ ተመዝግቧል ማለት። ስለዚህ ስም መቀየር አለባችሁ። እንደዚህ ሲላችሁ ስም ማለት አሁን ለምሳሌ ኤቢቴክ በሚል የተመዘገበ ሰው ስላለ ስለዚህ እኔ ምን ማድረግ አለብኝ? ስም መቀየር አለብኝ ማለት። ስለዚህ ከላይ ዩዘር ኔማን እነካና የሆነ ነገር ቁጥር ከፈለኩ ጨምርበታለሁ፣ ከፈለኩ ወይ ደግሞ ስሙን እቀይረዋለሁ ማለት ነው። እናንተ ያው እንዳትጠይቁኝ ብዬ ነው ኮዲ መልሱን የነገርኳችሁ። ስለዚህ አሁን እንደዚህ ካርኩ ባለ ምን እለዋለሁ? ሬጂስተር እለዋለሁ ማለት ነው። ከዛ ሬጂስተር በሚለው ሰዓት ምን ይመጣልኛል የሚለውን ደግሞ እንመልከት። ኦኬ በመጀመሪያ ሬጂስተር ከማለታችሁ በፊት ስም ከቀየራችሁ ከስር እንደዚህ ሌላ ኮድ ይላክላችኋል። እሱን ታስገቡና ሬጂስተር ትሉታላችሁ። ከዛ እንደዚህ ስትሉት እንደዚህ ይመጣላችኋል። እሺ ከዛ $2 ዊዝድሮ ለማድረግ ዊዝድሮ የሚለውን ከነካችሁ በኋላ ምን ታደርጋላችሁ? እዚህ ጋር ኒው ፓስወርድ ላይ ፓስወርድ አዲስ ፓስወርድ ታስገባላችሁ። መልሳችሁ ኒው ፓስወርድ የሚለው ላይ ደግማችሁ ታስገቡታላችሁ። ከዛ ዋሌት አድሬስ ላይ USDT ታርሲ አድሬሳችሁን ታስገባላችሁ። ከዛ በኋላ ቴሌግራም ዩዘር ኔማችሁን ታስገባላችሁ። እነዚህን ወሳኝ ነገሮች ስቴፕ በስቴፕ መከተል አለባችሁ። በቅድሚያ ፓስወርድ፣ ከዛ በኋላ TRC20 USDT አድሬሳችሁን፣ ከዛ በኋላ ደግሞ የቴሌግራም ዩዘር ኔማችሁን። ይሄን ካስገባችሁ በኋላ ኮንፊርም የሚለውን ጽሁፍ ከስር ትነኩታላችሁ። ከዛ ወደ ቀጣዩ ስቴፕ እንሄዳለን። ከዛ ምን እንደምታደርጉት አሁን ሬጂስተር በሚገባ ስላደረጋችሁ ከስር ማይ ሚሉ እነዚህ ቦርዶች ውስጥ ከስር የሚታዩት ውስጥ ማይ ሚለውን ትነኩታላችሁ። ከዛ ማይ ሚለውን ከነካችሁ በኋላ እዚህ ጋር ስክሪንሾት ነው የምታደርጉት። ይህ አንዱ የፈርስት ስቴፕ ስለሆነ ማለት መመዝገባችሁ ማረጋገጫ ስለሆነ ስክሪንሾት ታደርጋላችሁ እንደዚህ። ቀጥሎ ደግሞ ምንድነው TRC ዋሌት አድሬሳችን ከዚህ ጋር እናገናኛለን ማለት ብሩ ወደዚህ እንዲገባለን። ስለዚህ ምን እናደርጋለን? እዚህ ጋር እንደምትወለው ዋሌት የምትሏን እንነካታለን። ስለዚህ ምን እናደርጋለን? መጀመሪያ ባይናንስ ላይ ሄደን አድሬሳችን ኮፒ አድርገን እንመጣለን። ባይናንስ ላይ ከሄድን በኋላ ምንድነው የምናደርገው? አድ ፈንድ የሚለውን እንነካለን። ከዛ እዚህ ጋር በቢጫ የምትመለከቱት ምልክት እያረኩላችሁ ነው። አድ ፈንድ የሚለውን ከነካችሁ በኋላ እዚህ ጋር ምን ታደርጋላችሁ? ኦን ቼን ዲፖዚት የሚለውን ትመርጣላችሁ። ኦን ቼን ዲፖዚት የሚለውን ከመረጣችሁ በኋላ የምትመርጡትን የክሪፕቶ አይነት እዚህ ጋር ይደረድርላችኋል። USDT ብላችሁ ትሰርቻላችሁ። ከዛ USDT እንትነኩና ከዛ በኋላ እንዴት ይመጣላችሁ? TRX20 የሚለውን አድሬስ ትመርጣላችሁ ማለት ነው። ከዛ ይሄንን ኮፒ ታደርጉታላችሁ። ከዛ በኋላ ምንድነው የምታደርጉት? ወደ ቴሌግራም ትመለሱና ቦቱ ላይ ሊንክ ታደርጋላችሁ ማለት ነው። ከዛ በኋላ ወደ ቴሌግራም ስትመለሱ እንዳያስቸግራችሁ እዚሁ ልንገራችሁ። ወደ ቴሌግራም ተመልሳችሁ ሊንኩ ስነኩት ድጋሜ ሬጂስተር ብሎ እንዳይመጣብን ምን እናርግ ምናምን እንዳትሉ ኮዲ መፍትሄ ልንገራችሁ። ሎጊን ነው የምትሉት። ከስር ሎጊን ነው የምትሉት። ሎጊን ትሉትና እዚህ ጋር እንደዚህ ይመጣላችሁ። ስማችሁንና ፓስወርዳችሁን እዚህ ጋር ታስገባላችሁ መልሳችሁ ማለት ነው። ያው ቀድም እንዳልኳችሁ። ከዛ ሎጊን ትሉታላችሁ እንደዚህ ከፍትላችኋል መልሶ። ከዛ ምንድነው የምታደርጉት? ወደ ማይ ተመልሳችሁ ትገዳላችሁ። ከዛ ዋሌት የሚለውን ትነካላችሁ። ከዛ እዚህ ጋር TRC20 አድሬሳችሁን TRX20 አድሬሳችሁን እዚህ ጋር ፔስት ታደርጋላችሁ ማለት ነው። ፔስት ካላችሁ በኋላ ሰሚት ትሉታላችሁ። ሰሚት ካላችሁ በኋላ ጨረሳችሁ ማለት ይሄ አንድ ስቴፕ ነው። ስለዚህ ምን ታደርጉታላችሁ? ወደ ውስጥ ገብታችሁ አሁን ዋሌት ላይ ስክሪንሾት ታደርጋላችሁ ሊንክ ማድረጋችሁን ለማሳየት ማለት ነው። ስለዚህ ይሄንን አንድ ስክሪንሾት እናደርጋለን። ያው ስለሚያስፈልግ ነው። ስቴፕ ነው፣ አንዱ ስቴፕ ነው። የዚህ $2 ለመቀበል አንዱ ስቴፕ ነው። ይሄ ያስፈልጋል ማለት ነው። ስለዚህ ይሄን ካደረግን በኋላ ወደ ቀጣዩ ስቴፕ ነው የምንሄደው ማለት ነው። ቀጣዩ ስቴፕ ደግሞ ምንድነው ካላችሁኝ፣ ቀጣዩ ስቴፕ ምን መሰላችሁ? ኮሚኒቲያችሁን ጆይን ማለት ወይ ደግሞ የቴሌግራም ግሩፓቸው አለ። ቀላል ነው። ሶስተኛው እና የመጨረሻው ስቴፕ ነው ይሄ። ቴሌግራም ግሩፓቸውን ጆይን ማለት ነው። ይሄን ለማድረግ ደግሞ ምን ታደርጋላችሁ? እዚህ ጋር ሰርቪስ ምትላለች ከስር በቀስት ማመላከታችሁ። እቺን ሰርቪስ ምትሏን ከነካችሁ በኋላ እዚህ ጋር ቴሌግራም ቻት ግሩፕ የሚል አለ። ከስር ደግሞ ቴሌግራም ኮንሱመር ሰርቪስ የሚል አለ። እናንተ የመጀመሪያው ነው የምነኩት እዚህ ጋር ቻት ግሩፕ የሚለውን። ከዛ ከነካችሁ በኋላ እንደዚህ ነው የሚመጣው። ይሄ ነው ግሩፓቸው። ከዛ ምን ታደርጋላችሁ? ይሄን ግሩፕ ጆይን ትሉትና ስክሪንሾት ታደርጋላችሁ ማለት ነው። ያው ግሩፕን መቀላቀላችሁ እነሱ ማረጋገጥ አለባችሁ ሜምበር እንድትሆኑ። እስካሁን ድረስ 2000 ኢትዮጵያውያን ከ2000
ከ1000 በላይ ኢትዮጵያን ጆይን አድርገዋቸዋል። ስለዚህ ስክሪንሻት ታደርጉታላችሁ። ይሄንን በፍጥነት ነው እናንተ መስራት ያለባችሁ፣ ሊያመልጣችሁ አይገባም። ይሄ ነገር ብዙ ኢትዮጵያን እየሰሩበት ስለሆነ ጆይን ካደረጋችሁ በኋላ ምን ታደርጋላችሁ? ስክሪንሻት ታደርጋላችሁ ብያችኋለሁ። ከዛ ይሄንን የመጨረሻውን ስቴፕ አጠናቀቃችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ይሄንን ስቴፕ ሙሉ ለሙሉ ካጠናቀቃችሁ በኋላ ቀጥሎ ብራችሁን ለመቀበል ወደምታደርጉት ስቴፕ ነው የምንሄደው። ወደዚህ ስቴፕ ከመሄዳችሁ በፊት ደግሞ እንደምታደርጉት የባይናንስ አይዲያችሁ ይፈልጋል። በባይናንስ አይዲያችሁ ስለሆነ ገንዘብ የሚልኩላችሁ ባይናንሳችሁ ትገቡና አይዲያችሁን እንደዚህ ስክሪንሻት ታደርጋላችሁ ማለት ነው። ከዛ ይህ ከላይ የምትመለከተው አይዲ ነው። ከዛ ምን ታደርጉታላችሁ? ስክሪንሻት ታደርጉታላችሁ በዚህ መልክ ማለት ነው። ከዛ ይሄን ስክሪንሻት ካደረጋችሁ በኋላ ሙሉ ለሙሉ ጨርሳችኋል። አሁን ብር የምትቀበሉበትን ወይ ነው ማሳያችሁ፣ ዶላራችሁ የምትቀበሉበትን ወይ ይሄን ለማድረግ ወደ ቴሌግራም ትገባላችሁ። ከዛ ቴሌግራም ከገባችሁ በኋላ የተመዘገባችሁበትን ሊንክ ተነኩታላችሁ መልሳችሁ። ከዛ እንደዚህ ይመጣላችሁ። ሎጊን የሚለውን ተነካላችሁ። ደጋግሜ ነው የምራችሁ። ስገቡ እንደዚህ ከመጣ ሎጊን ብላችሁ ነው የምትገቡ። ሎጊን ትሉትና እዚህ ጋር ዩዘር ኔማችሁና ፓስወርዳችሁ እንዳረሱት ስክሪንሻት አድርጉት ብያችኋል፣ ያስፈልጋል። ከዛ ከገባችሁ በኋላ እንደዚህ ይመጣላችኋል። ምን ታደርጋላችሁ? ሰርቪስ የሚለው ጋር ትገባላችሁ። ቴሌግራም ከስተመር ሰርቪስ የሚለው ከሰር ያለችው ሁለተኛ ይቺ በቀስት የምትመለከቷትን ትጫኗታላችሁ። ከዛ በኋላ ስትጫኑ እንደዚህ ያስገባችኋል ማለት ሰውየው ጋር። ስለዚህ እንደምታደርጉት እንደዚህ 3 ስክሪንሻት ትልኩለታላችሁ። የባይናንስ አይዲያችሁን ግሩፑን ጆይን ያደርጋችሁበትና ቦቱ ላይ የተመዘገባችሁበትን 3 ስክሪንሻት በዚህ መልክ ታረሱና ትልኩለታላችሁ። ከዛ TRX ቲዩኒ አድሬሳችሁን ቀድም ያልኳችሁ የዩኤስዲቲ አድሬስ ኮፒ ያደርጋችሁትን ትልኩለታላችሁ በዚህ መልክ ማለት ነው። ከዛ እኔ ልኬለት ስለተቀበልኩ ነው ድጋሚ እየላኩ ማላሳያችሁ። እዚህ ጋር እንደዚህ ትልኩለታላችሁ። ከዛ ከሰር ምን ይልክላችኋል? እንደተላከላችሁ ይሄ 3ቱም ስክሪንሻት እንደዚህ እንደተላከላችሁ ማረጋገጫ ጽሁፍ ይልክላችኋል። ከዛ ባይናንሳችሁ ላይ ገብታችሁ ቼክ ታደርጋላችሁ። ከዛ ምን ይላችኋል? እንደተቀበላችሁ ለማረጋገጥ ግሩፕ ላይ ፖስት አድርጉት ይላችኋል። ስለዚህ ምን እንደምታደርጉት $2 ተቀብላችኋል። ስለዚህ እናንተ ደግሞ ምስጋና የሆናችሁ ዘንድ ግሩፓቸው ላይ ትፖስቱላችኋላችሁ ማለት ነው። ይሄን ለማድረግ ደግሞ ምን ታደርጋላችሁ? ተመልሳችሁ ወደ ባይናንሳችሁ ትገቡና ምን እንደምታደርጉት መሰላችሁ? ያንን የብርን የተቀበላችሁበትን እንትን ስክሪንሻት አድርጋችሁ ትመጡና እዚህ ላይ ትፖስቱላችሁ። ያው ግሩፕ ላይ ለመልቀቅ ማለት ነው። ይሄ ግሩፓቸው ይሄ ነው። እዚህ ግሩፕ ላይ ነው የምለቁት ቀድም ያደረጋችሁበት ቦታ ማለት ነው። ዩኤስዲቲውን የተቀበላችሁትን ሂዳችሁ ማለት ነው። ስለዚህ ምን ታደርጋላችሁ? ወደ ባይናንስ እንግባ ላሳያችሁ ስቴፑን። ባይናንስ ላይ ከገባን በኋላ ምንድነው የምናደርገው? ቀጥታ ምንድነው የምናደርገው? ኦኬ ሶሪ ቅድም ስክሪንሻት ስላደረኩት ነው። እንውጣ ከዚህ። እሺ ባክ እንበል ትንሽ። ያው ቪዲዮን ዘገም ያደርኩላችሁ እናንተ በደንብ ስቴፑ እንድታዩትና እንድትረዱት ነው። ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉላችሁ። እሺ ከዛ ሴትን ከነካን በኋላ ምን እናደርጋለን? እዚህ ጋር ዲፖዚት የሚለው ይሄ የገባልን ማረጋገጫ ዲፖዚት የሚለውን እንነካዋለን። ኮምፕሊት የሚለውን ይሄን ከነካን በኋላ ምን እናደርጋለን? እዚህ ጋር እስካሁን የተቀበልናቸው ዶላሮች እንደዚህ ይዘረዝርልናል። ያውን የተቀበልነው ነው ከላይ ያለው ነው የምንነካው። እሱን ከነካን በኋላ ይሄ ይመጣልናል። ይሄንን ምን እናደርጋለን? ስክሪንሻት እናደርገዋለን ማለት ነው። ይሄው $2 የተቀበልኩበት ነው። እኔ እናንተም እንደዚህ ስለምትቀበሉ 100% እርግጠኛ ነኝ ምንም ነገር አይጠበቅባችሁም፣ ይሰጣችኋል $2። ስለዚህ እንደተቀበላችሁ ስክሪንሻት ታደርጉና ይሄንን ምን ታደርጋላችሁ? ግሩፓቸው ላይ ትሄዱና ተቀብያለሁ የሚለውን ለማረጋገጥ የቴሌግራም ግሩፓቸው ላይ እንደዚህ ትገቡና ምን ታደርጋላችሁ? ፎቶውንና I have successfully received ብላችሁ ትፖስቱታላችሁ ማለት ነው። ያው እኔ ሪስትሪክሽን ስላለብኝ ትንሽ ይይዘኛል። ስለዚህ በዚህ መንገድ ነው የምታደርጉት። ያልገባችሁ ነገር ካለ በቴሌግራም ቻናሌ ABTech70 ላይ ጠይቁኝ። ያልገባችሁ ነገር ካለ የምር ጠይቁኝ፣ አስተናግዳችኋለሁ። እና ለቻናላችንም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይለውላችሁ።